የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሽሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው እንጆረው ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምን ዞሮ ቢወጣ የለንም እኛ አቅሙም የለንም ኃይሉም የለንም ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል። ጥንካሬዋ ያሳያል። መነሻዋ ያሳያል። እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችን በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ። ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ይነዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያለኝ እችላለሁ ላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ፎሎወር ምን አለው? 1 ሚሊዮን ፎሎወር ይጥፋ፣ 2.4 2.6 ሚሊዮን ፎሎወር ይጥፋ፣ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው። መሄድ አይችልም። ራይት ለዛም ነው እኔ በራሴ የምተማመነው። እና ተስፋ እንድትቆርጡ አትሞክሩ፣ አትልፉ። ያ ሁሉ ኢነርጂ የምታወጡት ማለት ነው ወደ ራሳችሁ አድርጉት። እስኪ ወደ ራሳችሁ ወደ ስራችሁ አድርጉት። ሰራ አድርጋችሁ ለመለወጥ ሞክሩ። እስኪ ሜቢ ከየዋህነት ነገር ሊሆን ይችላል። ይሄ ነገር እኔ ጋር ነው የሚደርሰው። አላውቅም። ብቻ ግን እኔ ሰው አላምንም በኋላ ሌላው በቃ ኖርማል ነው። ፈተናዎቹ ለበጎ ናቸው። በጣም ደህና ነኝ። እመብርሃንን እደግመዋለሁ። በጣም ደህና ነኝ። አም ጉድ ትንሽ ስሜታዊ ኢሞሽናል ሁኜ ነው ጋይስ። እና ደህና አደሩልኝ። እወዳችኋለሁ። አይ ላቭ ዩ ጋይስ። በጣም አመሰግናለሁ ከጎኔ ስለሆናችሁ። እኔ ከዚህ በላይ ግልጽ ነው መሆንላችሁ። እመቤቴን አልገባችሁም። ከዚህ በኋላ መደባበቅ የሚባል ነገር የለም። በቃ ሲከፋኝም ስደሰትም ሶሻል ሚዲያ ላይ ነው መጥቼ የማወራው። አይመለከተኝም። በቃ አንዴ ወጥቷል ገመናዬ። አይ ዶንት ኬር። ከዚህ በኋላ ምንም የሚመለከተኝ ነገር የለም እና ምንም ነገር ሲፈጠር እናንተም የኢትዮጵያ ሕዝብ በመርዳት ነው ሀሳቤ። እናንተም ትረዱኛላችሁ ብዬ አስባለሁ። በቃ ከጎናችሁ ነኝ። ከጎኔ ሁኑ። ሌላ ምንም አልፈልግም። ሲዩ ቱሞሮ እገባለሁ። ነገ እገባለሁ ላይቭ። ደህና ደሩልኝ። ውድድ አደርጋችኋለሁ። ጾሙ፣ ጸልዩ፣ ደህና ጸልዩ።